ሁሉ የምጣር መጀመሪያ ነው ይላል። መከራ በራሱ ምጥ ነው። ሁለተኛ ምጥ ደግሞ ምንድነው ካላችሁኝ የእናቶች ምጥ። የእናቶች ምጥ ትውልድ ወደዚህ ዓለም የሚገባበት ምጥ በጣም የሚያስጨንቅ ምጥ ነው። ታውቃላችሁ። ያው ምጥ ጭንቅ ብቻ አይደለም ሀዘንም ነው። በነገራችን ላይ ሴት ልጅ በወለደች ጊዜ ታዝናለች ይላል ኢየሱስ። ነገር ግን ልጅ በመጣ ጊዜ አይደለ ሀዘኗን ትረሳለች። በጣም የሚገርም ነው ተፈጥሮ። ሁለተኛው የሴት ልጅ ምጥ። ሶስተኛው ምጥ ግን ስለ ክርስቶስ የምናመጣው ነው። ክርስቶስ በልባችሁ እስኪሳል ስለ እናንተ ምጥ ይዞኛል ይላል። እነዚህ ሁለቱ ምጦች ማለት የዚህ ዓለም መከራና የሴት ልጅ ምጥ፣ የዚህ ዓለም መከራና የሴት ልጅ ምጥ ለማስወጣት ነው የሚያመጡት። መከራውም ከክርስቶስ ፍቅር በክርስቶስ ካለን እምነት ሊያስወጣን ነው። ሴት ልጅም በሆዷ ያለውን ወደ ውጭ ለማስወጣት ነው። ጳውሎስ ስለ ክርስቶስ የሚያመጣው ግን እንዲገባ ነው። የሚገርባቸው እንዲገባ ነው። የቆላስይስን ማማኞች በተመለከተ ይህን ምጥ አሳይቷል ጳውሎስ። ምን ብሎ ስለ እናንተ በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልትወቁ እወዳለሁ። ልባቸው እንዲጽናና በፍቅር ተባብረው ማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ሚስጥር እሱንም ክርስቶስ እንዲያውቁ እጋደላለሁ። አይገርማችሁ? በቃ ተጨንቄያለሁ፣ ስለ እናንተ አስባለሁ። እንዴት ያለ መጋደል ፊቴን ላላያችሁት ለእናንተ እስካገኛችሁ ድረስ ይላል እና ይህንን ይላል ጳውሎስ ማለት ነው። ስለዚህ መልእክቱ የተጻፈበት ጊዜና ቦታ እንግዲህ እንዳልኳችሁ የቆላስይስ ቤተክርስቲያን መቼ እንደተመሰረተች አይታወቅም። በሐዋርያት መጽሐፍ ውስጥ አልተካተተችም ያልኳችሁ ለዛ ነው። በሱ ስላል ቀጥተኛ ምስረታ ውስጥ አይደለም ያለችው ማለት ነው። ይሄንን በሐዋርያት ምዕራፍ 1 ማነው የቆላስይስ ምዕራፍ 1 ቁጥር 7 ላይ መረዳት ትችላላችሁ ማለት ነው። መረዳት ትችላላችሁ። የቆላስይስ ቤተክርስቲያን የተመሰረተችው በሐዋርያው ጳውሎስ ሶስተኛው ሐዋርያዊ ጉዞ ወቅት ነው፣ በኤፌሶን ማለት ነው። እንግዲህ ከኤፌሶን ነው አይደል የተመሰረተችው። ስለዚህ ኤፌሶን ደግሞ የጳውሎስ የሐዋርያው ሶስተኛ ሐዋርያዊ ጉዞ እንደሆነ ይታመናል። ከዛ በኋላ መጨረሻው እንግዲህ በቄሳር ፊት የሚቀርብበት የሮም እስር፣ ሮም ላይ ፕሪዝንት የተደረገበትን ታሪክ ነው የምናገኘው ማለት ነው። ስለዚህ ደብዳቤው የተጻፈው ከየት ነው ለሚለው ጥያቄ አንዳንዶች ኤፌሶንን እና ቂሳሪያን እንዳማራጭ ቢያቀርቡም ብዙዎቹ ግን የሚስማሙት በ62 ዓመተ ምህረት አካባቢ ከሮም እስር ቤት እንደተጻፈ ያሳምናል። ከሮም እስር ቤት ነው። አንዳንዶቹ የተጻፈው በኤፌሶን ወይም በቂሳሪያ ነው የሚሉ አሉ፣ በኤፌሶን ነው የሚሉ አሉ። ብዙ እንዲህ አይነት አማራጭ ነገሮች ይቀርባሉ። ግን ትክክለኛው ብዙዎች የሚስማሙበት በ62 ዓመተ ምህረት ጳውሎስ በሮም እስር ቤት ፕሪዝን ኢፒስትልም ስለሆነ የእስር ቤት መልእክት ተብሎ ከሚታመኑ ውስጥም ስለሆነ ከሮም እስር ቤት እንደጻፈው ይታመናል። የመልእክቱ አጻፋ ወይም ጽሕፈተ ምክንያቱ ይላል ግዕዙ። ጽሕፈተ ምክንያቱ ወይም መልእክቱ የጻፈበት ዓላማ ምንድን ነው ካላችሁ ደግሞ ቆላስይስ አማኞች ለሚገጥማቸው የትኛውም ተግዳሮት መልሱ ክርስቶስ ነው። ከሁሉ በላይ ከሚገጥማችሁ ፈተና፣ ከሚፈጠረባችሁ ጥያቄ፣ ከምትጨነቁት ጭንቀት በላይ ክርስቶስ ምንድን ነው? ከፍ ያለ ነው። ሱፐርማሲ ኦፍ ክራይስት፣ የክርስቶስ የበላይ ክርስቶስ የሁሉ በላይ ነው የሚል መልስ ለመስጠት ትምህርት ለመስጠት እንደሆነ መረዳት ይቻላል ማለት ነው። ሌላው የመልእክቱ ይዘትን በተመለከተ ዓላማውን ነገርኳችሁ። የትምህርቱን ይዘት በተመለከተ የቆላስይስ መልእክት በሌሎች የጳውሎስ መልእክታት ውስጥ የማናገኛቸውን አስደናቂ ነገረ ክርስቶስ ወይም ክርስቶሎጂ የያዘ መልእክት ነው። አሜን። ቆላስይስ ምዕራፍ 1 ከቁጥር 14 እስከ 22 ላይ ያለው እንግዲህ እሱን መጣበታለን። ክራይስት ሃይመን የሚባል የክርስቶስ መዝሙር ነው የሚለው። አሁን እኛ እንደ ንባብ የምናነባው ይሄ ቆላስይስ 1 ከ14 እስከ 22 የምናገኘውን ክፍል እኛ እንደ ንባብ ነው የምናነባው። የሚገርማችሁ ነገር ግን በጥንታዊቱ በቤተክርስቲያን ወይም ቆላስይስ ውስጥ አንደኛ ክራይስት ሃይመን ነው፣ ክርስቶስን የሚዘምሩበት ነው፣ መዝሙር ነው ልላችሁ ነው። በግጥም የፖሚክ ነው። በግጥም መልክ ምን ያለ የተደረደረ ነው። ይሄ ሊንጉስቲኩ በጣም ፖሚክ ነው እና ግጥማዊ ነው። ከዛ ደግሞ ዶክትሪንም ተደርጎ ይወሰዳል። የእምነት መግለጫቸው ነው። የሰማችን ዶክትሪን ያለው የእምነት መግለጫቸው ነው። እንደገና ደግሞ መዝሙር ነው ማለት ነው። ስለዚህ መዝሙሩን እንደ እምነት መግለጫ ይጠቀሙበታል። የእምነት መግለጫውን ደግሞ እንደ መዝሙር
ይጠቀሙበታል ማለት ነው። ስለዚህ ይሄ የክርስቶስን ልህቀት የሚያሳየው ክፍል የመጽሐፉ ልብ ተደርጎ ይወሰዳል። የጳውሎስ መልእክታት ውስጥ የማናገኘውን አስደናቂ ነገር ክርስቶስ የያዘ ነው ያልኳችሁ ግን ምንድን ነው ስትሉ ቆላስይስ 1:3 ላይ ይሄን አጻፉ። እሺ በነገራችን ላይ ካኪዬ ጋር ከተመካከርኩ በኋላ ይሄ ጽሁፍ ወደ ዩቲዩብ ቢቀመጥ ደስ ይለኛል። በተቻለ መጠን ደግሞ በጣም ታማኝ የሆኑ ቤተሰቦች ስለሆኑ ያሉህ ቴሌግራም ከተከፈተ ቴሌግራም የሚከፈት ከሆነ ይሄ ጽሁፍ በትምህርት ማለት በጽሁፍ ባጭሩ እጃቸው ላይ እንዲገባ ማድረግ የሚቻልበትን ነገር ማመቻቸት ይችላሉ። ስለዚህ ትምህርቱን በጣም በተገቢ ሁኔታ እንድንማር ሲሪየስሊ እንድንማር እፈልጋለሁ። መቅረት በጸጋም በሕግም አይፈቀድም። ወደ ትምህርቱ ስመለስ ጥልቅ የሆነ ነገረ መለኮት ነው የምላችሁ። ለምንድን ነው? ለምሳሌ ብዙ ስለምልካውን በኋላ ይቺን አሁን ምጠቅሳትን 1 ደቂቃ የምትወስዷን ክፍል ጥቅስ ስለሚበዛ በጆሮአችሁ ብቻ እንድሰሙኝ በጽሁፍ እንዲደርሳችሁ ማድረግ ይቻላል። ወይም ዩቲዩብ ላይ ከሚቀረው የቪዲዮ ምስል መስማት ትችላላችሁ። ኢየሱስ የእግዚአብሔር ልጅ መሆኑን 1:3 እና 13:14 ላይ እናገኛለን። የእምነት መሰረት ነው ይለዋል 1:3 ላይ። የሚቤዥ ነው ይለዋል 1:14 ላይ። የማይታየው አምላክ ምሳሌ ነው ይለዋል 1:15 ላይ። ከፍጥረት ሁሉ በኩር ነው ይለዋል 1:16 ላይ። ሁሉ ነገር በእርሱ የተፈጠረ ነው ይለዋል 1:16 ላይ። ሁሉን የደገፈ ነው ይለዋል 1:17 ላይ። የቤተ ክርስቲያን ራስ ነው ይለዋል 1:18 ላይ። አስታራቂ ይለዋል 1:20 ላይ። የተሰወረ የጥበብን የእውቀት ሁሉ መዝገብ ይለዋል 2:3 ላይ። የሁሉም የሃይማኖት ትምህርት የሚለካበት ሚዛን ወይም መለኪያ ይለዋል 2:8 ላይ። የመለኮት ሙላት በእርሱ የተገለጠ ይለዋል 2:9 ላይ። በዓለማት ሁሉ ላይ አለቅነትና ስልጣናት ሁሉ በቁጥጥሩ ስር የሆኑ ይለዋል 2:10 ላይ። የአለቆችና የስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነሳ ይለዋል 2:15 ላይ። ሞትን ድል ነስቶ በአባቱ ቀን የተቀመጠ ይላል 3:1 ላይ። አንድ ቀን በክብር የሚገለጥ እርሱ ብቻውን ሳይሆን ሕይወታቸው ከእሱ ጋር የተሰወረ አማኞች ሁሉ ከእርሱ ጋር የሚገለጡለት ይላል ምዕራፍ 3:3 ላይ። እንደዚህ አይነት ድንቅ ጌታ አድርጎ ያቀርበዋል። አይገርምም? ይሄ ሁሉ በምን ውስጥ ነው ያለው? በቆላስይስ መጽሐፍ ውስጥ ነው። ለዛ ነው ነገረ ክርስቶስን በተመለከተ ጳውሎስ ከክርስቶስ ጋር ያለውን ጥልቅ ግንኙነት ያሳየበት መልእክት ነው እያሉ ያሉት ምሁራን ነው። አያችሁ። ስለዚህ ቆላስይስን ስታጠኑ ከክርስቶስ ጋር ቅልጥ ያለ ፍቅር ውስጥ ነው የምትገቡት። ቅልጥ ያለ ቆላስይስ ገባችሁ ማለት የክርስቶስ ፍቅር አይሰታችሁ። አንደኛ ማንነቱን ኦንቶሎጂካል ክርስቶሎጂ የክርስቶስ ኢየሱስን ማንነት ትረዳላችሁ። ሁለተኛ ደግሞ ስራውን ፋንክሽናል ክርስቶሎጂ የክርስቶስን ኢየሱስ ስራ ትረዳላችሁ፣ ማንነቱና ስራውን። ስለዚህ የክርስቶስን ማንነት ከስራው ስራውን ከማንነቱ መለየት አንችልም ማለት ነው። ይህንን በጣም በሰፊው የሚያሳየን የቆላስይስ መልእክት ነው። መጨረሻው ማጠቃለያው የሚገርማችሁ ነገር ይህን መጽሐፍ እያጠናው በነበርኩበት ጊዜ አንድ ጽሁፍ ሳነብ አለቀስኩ። በጣም ያው በጌታ ፊት ሆኜ ነው እውነት የምናገራችሁ። በጣም ረጅም ሰዓት አለቀስኩ። ዋው ብዬ ማለት ነው። ይህም ሄንሪታ ወይም ዶክተር ሄንሪታ ማየርስ የምትባል የቢሊግራም ኢቫንጀሊስት ቢሊግራም የወንጌላዊ ቢሊግራም አሶሲሽን ውስጥ በጣም ታላቅ የሆነች አገልጋይ ዶክተር ናት። እዛ አሶሲሽን ውስጥ አገልጋይ የሆነች ሴት የቢሊግራምን ትምህርቶች ደግሞ በጽሁፍ በጣም ለትውልድ እንዲደርስ በማድረግ የተጠመደች ዶክተር የሆነች ሴት እንደዚህ ብላ ስለ ቆላስይስ መልእክት ጻፈች። የቆላስይስ መልእክት ባለ 4 ምዕራፍ ነው። ስንት ምዕራፍ ነው? 4 ምዕራፍ ነው። ቅዱሳን 4 ተዘረጋውን መንፈሳዊ ህይወታችን የክርስትና ህይወታችንን የሚያሳይ መጽሐፍ ነው ትላለች። እንዴት ብላችሁ ስትጠይቋት የመጀመሪያው ምዕራፍ 1 ነው ብላ ምዕራፍ 1ን ምን ብላ ትጠቅሳለች? በጣም እኮ ነው የሚገርመው። ወደ ታች ትላለች። ምዕራፍ 1 ላይ ወደ ታች መሰረት ጥለን ተደላድለናል። አሜን። ወደ ታች መሰረት ጥለን ምን ብለናል? ተደላድለናል በማለት ምዕራፍ 1 ቁጥር 23ን ትጠቀማለች። ምን ብላ? ይህም ተመስርታችሁና ተደላድላችሁ የሚለውን ቃል በመጥቀስ ማለት ነው። ስለዚህ የክርስትና ህይወታችን ስር ሰዱ መሰረት ጥሎ ሰዷል ትላለች። ስለዚህ ምዕራፍ 1
የሚናገረው ዘ ዲፐር ላይፋችን ነው ትላለች። ዘ ዲፐር ላይፍ ይመለከታል። ዘ ዲፐር ላይፍ የሚለውን ይመለከታል። ምዕራፍ 1 ምዕራፍ 2 ትልና ደግሞ ወደ ላይ ስር ከሰደድን በኋላ ወደ ላይ ደግሞ ታንጸናል። ስር ከሰደድን ስር ሰደናል እንደ ተክል፣ ታንጸናል ደግሞ እንደ ግንብ። እንግዲህ ጳውሎስ ይህን ሲጽፍ ስር ሰዳችሁ ታነጹ ሲል በዛ ጊዜ የግሪኮቹ የኪነ ህንፃው በጣም በግሪኩ ዓለም የተለመደ ነው። የአይሁዱ ማህበረሰብና አህዛቢው ማህበረሰብ ደግሞ በእርሻ ነው የሚተዳደረው። ስለዚህ አግሪካልቸራል ነው፣ ሆርቲካልቸራልም ነው። የኪነ ህንፃውንም ጉዳይ ያካትታል። እንደገና ደግሞ አግሪካልቸራል ነው። ስር ሰዳችሁ አግሪካልቸራል አይደል? እንደገና ደግሞ ታነጹ ሲል አርክቴክቱን ሁሉ የሚያሳይ ነው። ኪነ ህንፃን የሚያሳይ ነው። ስር ሰዳችሁ ታነጹ ሲል ይመርልኝ ብሎ አይደለም ቋንቋ። ይህም እዚህ ሌላም ቦታ ይጠቅሳል። ለምሳሌ አንደኛ ቆሮንቶስ 3:9 ላይ ስታዩ እናንተ የእግዚአብሔር እርሻ ናችሁ ይልና እናንተ የእግዚአብሔር ህንፃ ናችሁ ይላል። ኤፌሶን ደግሞ ስትመጡ ኤፌሶን 3:17 ላይ ደግሞ ስርና መሰረታችሁ ይላል። ስር ለተክል ነው፣ መሰረት ለህንፃ ነው። አያችሁ፣ በዛ ጊዜ ይኖረው የነበረውን ማህበረሰብ በሚገባው ምሳሌ ነው የሚደርሰው። ሜታፎሮቹ፣ ምሳሌዎቹ ሁሉ የሚቀርቡት በዛ ዘመን ለነበረው ማህበረሰብ ነው ማለት ነው። እኛ ጋር ቢሆን ምን እንደሚለን እግዚአብሔር ያውቃል። ጳውሎስ እንግዲህ ግን ስርና መሰረታችሁ ሲል ያን ማህበረሰብ ኦዲየንሱን አድሬስ እያደረገ ነው ማለት ነው። ብቻ ምንድን ነው እዚህ ጋር ወደ ታች ስር መሰረት ጥለን ስር ሰደናል። ዘ ዲፐር ላይፍ አለች። ምዕራፍ 2 ላይ ደግሞ ትመጣና ወደ ላይ ስር ከሰደድን በኋላ ወደ ታች ስር ከሰደድን በኋላ ወደ ላይ ምን ብለናል? ታንጸናል። ዘ ሃየር ላይፍ ትላለች። ምዕራፍ 2 ቁጥር 7 ላይ ያለውን ታንጸናል የሚለውን ዘ ሃየር ላይፍ ትላለች። እንደገና ደግሞ ምዕራፍ 3 ቁጥር 3 ላይ ያለውን ቃል በመጥቀስ ወደ ውስጥ ደግሞ ትላለች ለኃጢአት የሞተው ህይወታችን ከክርስቶስ ጋር ተሰውሯል ትላለች። ኢነር ላይፍ ትላለች። ምዕራፍ 4 ቁጥር 5 ላይ ደግሞ በውጭ ባሉት ዘንድ በጥበብ ተመላለሱ የሚለውን ነገር ደግሞ ይዛ ዘ አውትዋርድ ላይፍ ትላለች። አያችሁ። ስለዚህ ምዕራፍ 1 ዘ ዲፐር ላይፍ፣ ምዕራፍ 2 ዘ ሃየር ላይፍ፣ ምዕራፍ 3 ዘ ኢነር ላይፍ፣ ምዕራፍ 4 ዘ አውትዋርድ ላይፍ የሚለውን ይናገራል ማለት ነው። ምዕራፍ 1 ወደ ታች ስር መስደዳችንን፣ ምዕራፍ 2 ወደ ላይ ማደጋችንን፣ ምዕራፍ 3 ወደ ውስጥ መሰወራችንን ከክርስቶስ ጋር፣ ምዕራፍ 4 ያ ከክርስቶስ ጋር ከኃጢአት የተሰወረ ህይወታችንን በጽድቅ ደግሞ በውጭ ባሉትን በጥበብ ስለመግለጥ ይናገራል። ስለዚህ ሁለንተናዊ በሆነ መንገድ በክርስቶስ ኢየሱስ በጌታችን የበዛልንን መንፈሳዊ ህይወት የሚያብራራ ድንቅ መጽሐፍ መሆኑን በዚህ መንገድ ትገልጥልናለች ማለት ነው። ስለዚህ የቆላስይስ መልእክት 4 ምዕራፎች ያሉት ነው እንደነገርኳችሁ። ለጥናት እንዲመች አከፋፈሉን መረዳት ካስፈለገ ምዕራፍ 1 ከቁጥር 1 እስከ 12 ያለው መግቢያ ሰላምታና ምስጋና እንዲሁም ጸሎት ነው። ምዕራፍ 1 ከቁጥር 1 እስከ 12 መግቢያ ሰላምታ፣ ምስጋናና ጸሎት ነው። ምዕራፍ 1 ከቁጥር 13 ምዕራፍ